ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ደግሞ እስኪ ስለ ደስታ እናውራ። በህይወታችን ደስተኛ መሆን ያለብን መቼ ነው? እንዴት ነው ደስተኛ መሆን ያለብን? ደስተኛ ለመሆን ምን ያስፈልጉናል የሚል ነገሮችን በህይወታችን ደስተኛ መሆን ያለብን አሁን ነው። በኋላም አይደለም፣ ነገም አይደለም፣ ትምህርት ስንጨርስ አይደለም፣ ስናገባ አይደለም፣ ልጅ ስንወልድ አይደለም፣ ልጆቻችን ስንድር አይደለም። ኦኬ፣ ብዙ ሰው ደስታውን ለነገ ነው የሚያቆየው። መደሰት ያለብን አሁን ነው። ችግር ውስጥም ሆነን መደሰት አለብን። ህመም ውስጥም ሆነን መደሰት አለብን። ደስታችን ማንም ሊያቆመው ማንም ሊገታው አይገባም። ራሳችን፣ ጭንቅላታችን፣ አእምሯችን ካልገታው በቀር ማለት ነው። ደስተኛ ላለመሆን 5፣ 6፣ 10 ምክንያቶች ይኖሩናል። ግን ደስተኛ ለመሆን ደግሞ ሚሊዮን ምክንያቶች አሉን። ኦኬ፣ እግዚአብሔር ስላለን፣ ፈጣሪ ስላለን፣ አባት ስላለን ብቻ ደስተኛ ልንሆን እንችላለን። ድህነቱ፣ ህመሙ፣ ችግሩ፣ ሌላው ነገሩ ደስታችንን ሊቀማን አይገባም። ካልሰጠነው ማንም ደስታችንን የሚቀማ ኃይል የለም። ስለዚህ ደስተኛ ለመሆን ጤነኛነታችንን በማሰብ ብቻ እናመስግን። በጎደለን ነገር ማማረር ሳይሆን ባለን ነገር ማመስገን፣ ያለንን ነገር ማየት፣ የተሰጠን ነገር ማወቅ። ኦኬ፣ እህት፣ ወንድም፣ ጓደኛ ስላለን ብቻ ፈጣሪ እናመሰግንና ደስተኛ ልንሆን ይገባል። አባት እናት ካላችሁ አመስግኑ። ልጅ ካላችሁ አመስግኑ። ጤና ካላችሁ አመስግኑ። በዚህ ተደሰቱ። ላለው ይጨመርለታል። ከተደሰታችሁ ብዙ የሚያስደስቱ ነገሮች ትስባላችሁ፣ ወደ እናንተ ይመጣል። ኦኬ፣ ፈጣሪም ይሁን ሰዎችን ይሁን ባመሰገናችሁ ቁጥር አንበሳ መሰለኝ ተው፣ የራስ ጉዳይ። አንበሳም ቢሆን ይሄን ደስታችን ሊቀማን አይገባም ማለት። ስለዚህ ያ ባለን ነገር በተሰጠን ነገር እናመስግን። ብዙ ችግሮች አሉ ደስተኛ እንዳንሆን ሊጋሩን የሚችሉ ነገሮች፣ እነሱን አንመልከት። ለምሳሌ ዕዳ ላይ ፎከስ የምናደርግ ከሆነ ሌሎች ዕዳዎች ነው ወደኛ የምናመጣው። ነገር ግን መትረፍረፍን፣ ሀብትን ብቻ ፎከስ የምናደርግ ከሆነ ስራ ላይ፣ እድገት ላይ፣ ለውጥ ላይ ነገሮችን እንዴት ወደኛ መሳብ እንዳለብን ነው ማሰብ እንጀምረው። ስለዚህ አእምሯችን ላይ ራሳችን ላይ እንስራ። ከራሳችን በላይ ማንም ጥላት የለንም። ደስታችን የምንቀማው ራሳችን ነን። ማንም ሊቀማን ሊመጣ ይችላል። አትስሙት፣ አትዩት። ኦኬ፣ ፎከስ አታርጉ እዛ ጋር። እዚህ ጋር ያለው ብዙ ችግር ሳይሆን እዚህ ጋር ያለው የበለጠ መፍትሄዎች ላይ ፎከስ አድርገን መፍትሄው ላይ መስራት። ማንፈታው ነገር ከሆነ እንቀበለው። ኦኬ፣ አሁን ዛሬ ነው ይሄ እጄ አለኝ አመሰግናለሁ ፈጣሪ። ይሄ ባይኖር ደግሞ በዚህ በእግሬ አመሰግነዋለሁ ፈጣሪ። ባለን ነገር ፈጣሪያችን እናመስግን። ፈጣሪ የሰራን ዋናው